ሰላም ጤና ይስጥልን ክቡራትና ክቡራት፣ ይህ የቦርከና ክፍለ ከተማ ገቢዎች ጽሕፈት ቤት የማህበራዊ ሚዲያ ገጾቻችን ናቸው። በዚህ ገጽ ላይ የተለያዩ የግብር ህጎች፣ መመሪያዎች፣ አዋጆችና ደንቦችን ያነሳን ውይይት የምናደርግ ነው የሚሆነው። ለዛሬ አንድ ርዕስ መርጠናል። እዚህም ከጎኔ አንድ እንግዳ ላይ መጀመሪያ እንግዳችን ራሳችሁን ሊያስታውቁ ጋብዛለሁ። አመሰግናለሁ። እስከዳር ብሩ እባላለሁ። የደንበኞች አገልግሎት ዋና የስራ ሂደት አስተባባሪ ነኝ። ለምትጠይቀኝ ጥያቄ አጠር ያለ ማብራሪያ ለመስጠት ዝግጁ ነኝ። መልካም። እሺ ክቡራትና ክቡራን፣ በዛሬው ዕለት የምንወያይበት የታክስ ቅሬታ አቀራረብ ዙሪያ ላይ ይሆናል። እንግዲህ ቅሬታ ስንል እንደ ተቋም ሁለት አይነት የቅሬታ ሂደቶች አሉ። የመጀመሪያው በመልካም አስተዳደር ወይም በአገልግሎት አሰጣጥ ረገድ የሚታዩ ችግሮችን ግብር ከፋዩ ቅሬታውን የሚያቀርብበት መንገድ አለ። እሱን የተለያየ ሞዳሊቲዎች እንደ ተቋም አቅርበናል። የግብር ከፋዩ በአካል በመምጣት የሀሳብ መስጫ ሳጥኖች ላይ በጽሁፍም ቢሆን ቅሬታውን የማቅረብ እንዲሁም በማህበራዊ ሚዲያ ገጾቻችንን ጭምር ላይ ሀሳብና አስተያየቱን እየሰጠ የመልካም አስተዳደር ወይም የአገልግሎት አሰጣጥ ችግሮቻችን እንዲቀረፉ የምናደርግበትን ሂደት አመቻችተናል። ሁለተኛው ደግሞ ከታክስ ውሳኔ ጋር ተያይዞ የሚፈጠሩ ቅሬታዎችን የምንፈታበት ወይም ግብር ከፋዩ እነዛን ቅሬታዎች የሚያቀርባቸው መንገዶች በታክስ አስተዳደሩ በተቀመጠው መመሪያ መሰረት ግልጽ የሆነ አካሄድ አስቀምጠናል። ስለዚህ ዛሬ በስፋት የምንወያይበት ስለዚህ ስለ የታክስ ሂሳብ ጋር ተያይዞ የሚነሱ ቅሬታዎችን የምንፈትሽ ይሆናል። ለመሆኑ ቅሬታ ስንል ምን ማለታችን ነው? ከግብር ውሳኔ ጋር ተያይዞ የሚነሱ ቅሬታዎች ምንድን ናቸው? እሺ ቶፊቄ፣ እንዳልከው በታክስ አስተዳደር አዋጅ 241/2008 እና መመሪያ ቁጥር 04/2011 ላይ እንደተቀመጠው ማንኛውም ግብር ከፋይ ቅሬታ ካለው በታክስ ውሳኔ ላይ ቅሬታ ካለው ቅሬታውን መመሪያው ባስቀመጠው መሰረት ማቅረብ እንደሚችል እዛ ላይ አስቀምጧል። የታክስ ቅሬታ ማለት በታክስ አስተዳደር አዋጅ ቁጥር እንዳልኩት 241/2008 አንቀጽ 54 እና 55 መሰረት በጽሁፍ የሚቀርብ ጥያቄ ማለት ነው። ያንን ጥያቄ ግብር ከፋዩ እኛ ጋር መጥቶ በአካል ካልሆነ ደግሞ ህጋዊ ውክልና ያለው ሰው ቅር የተሰየበትን ነገር ማቅረብ ይችላል ማለት ነው። በጣም ጥሩ። አሁን የታክስ ቅሬታን ለማቅረብ ግብር ከፋዩ እንዲነሳሳ የሚያደርገው ወይም የሚያስገድዱት ምክንያቶች ምንድን ናቸው? ገፊ ምክንያቶች አብዛኛው ያው ምክንያቶቹ ብዙ ሊሆኑ ይችላሉ። ግን እንደኛ አሁን ከሚመጣውን ከግብር ከፋዩን ካገኘነው መረጃ አንጻር ቅሬታ ሊያስነሳ የሚችለው የቀን ገቢ ጥናት ሊሆን ይችላል፣ የውሳኔ ስህተት ሊሆን ይችላል። አብዛኛው ግን እንደ ጥቅል ግብር በዛብኝ የሚል ጥያቄ ነው ይዞ የሚመጣው። ግብር በዛብኝ የሚለውን ጥያቄ እኛ መሰረት አድርገን ይዘን ግን ወደ ውስጥ ገብተን እንዳለውም ግብር በዝቶበት ነው ወይስ ውሳኔ ላይ ችግር አለ ወይስ ሌላ ነው የሚለውን ነገር ቅሬታ ሰሚ ኮሚቴው ያንን እያየ መልስ የሚሰጥበት አግባብ አለ ማለት ነው። ኦኬ። ከዚህ ከግብር በዛብኝ ቅሬታ ጋር ተያይዞ ሁሉም ጥያቄዎች ይስተናገዳሉ ወይም መልስ ያገኛሉ ማለት ይቻላል? አዎ፣ በእኛ ሂደት እንደ ስራ ሂደታችን ማንኛውም ቅር የተሰኘ አካል ቅሬታውን በማንኛውም መንገድ መጥቶ ሲያቀርብ ሙሉ በሙሉ መልስ እንሰጣለን። በጣም ጥሩ። ያው የታክስ ውሳኔ የደረሰው ማንኛውም ሰው ቅር በተሰኘበት ጉዳይ ላይ ቅሬታውን ማቅረብ ይችላል። ነገር ግን ደግሞ በታክስ አስተዳደሩ የተቀመጡ በቅሬታ የማይፈቱ ወይም ቅሬታ መልስ የማያገኙ ጉዳዮች ይኖራሉ። ለምሳሌ የሶስተኛ ወገን የሂሳብ ሪፖርት ወይም ማንኛውም መረጃ የቀረበበት ከሆነ ኦልሬዲ በዛ ጉዳይ ላይ ግብር ከፋዩ ቅሬታ ቢያቀርብ ምላሽ የማያገኝ ይሆናል ማለት። ምላሽ የሚሰጡ የቅሬታ አይነቶች አሉ፣ ምላሽ የማያሰጡ የቅሬታ አይነቶች አሉ ብዬ አስባለሁ። ሌላው ለምሳሌ አንድ ግብር ከፋይ በቁርጥ ግብር ጥናት ላይ የተወሰነበት ውሳኔ አለ። የቁርጥ ግብር ጥናት እንደሚታወቀው ለ3 ዓመት የሚያገለግል ነውና የመጀመሪያው ዓመት ላይ ግብር ከፋዩ የመጣበትን ግብር ከከፈለ በኋላ ሁለተኛው ዓመት ላይ ወይም ሶስተኛው ዓመት ላይ ቅሬታ ቢያቀርብ ተቀባይነት ይኖረዋል? ይኖረዋል። እንደ እንትኑ ይለያያል። ምክንያቱም ያ ግብር ከፋይ ምናልባት 3ኛ ዓመት ላይ ወይ 2ኛ ዓመት ላይ የንግድ እንቅስቃሴው አናሳ ሆኖ ከተገኘ የክትትል ባለሙያውን መሰረት አድርገን ከክትትል ባለሙያው መረጃ በመቀበል ቅሬታው የሚታይበት አግባብ ሊኖር ይችላል። ምክንያቱም የንግድ እንቅስቃሴው ስለሆነ የሚታየው መጀመሪያ ላይ የነበረው የንግድ እንቅስቃሴ ወይ ከፍ ሊል ይችላል ወይ ዝቅ ሊል ይችላል። ስለዚህ በዛ አግባብ ቅሬታ አታቀርብም ብለን መመለስ አንችልም። ቅሬታ ማቅረብ ይችላል። ቅሬታውን ግን በደንብ አይቶ መልስ መስጠት እንጠይቃለን። በጣም ጥሩ። ትንሽ አሻሚ ጉዳይ ስላለ ነው የግብር ህጉ ጋር የተቀመጠው ነገር ምንድነው? የመጀመሪያ የታክስ ውሳኔ ላይ ግብር በተከፈለበት ቅሬታ ላይ መልስ አያገኝም የሚል ነገር አለ። ነገር ግን እንዳልሽው
ግብር ከፋዩ ሁለተኛ ወይም ሶስተኛ ዓመት ላይ ሆኖ የንግድ እንቅስቃሴው ዝቅ ካለ ወይም ሌሎች አስገዳጅ ሁኔታዎች ከገጠሙት ለምሳሌ ከአቅም በላይ የሆነ ችግር ባጋጠመው ጊዜ ግብር ከፋዩ ለምሳሌ በሰው ሰራሽ የተፈጥሮ አደጋዎች እንደ እሳት አደጋ፣ የጎርፍ አደጋ፣ አካባቢ መሰረት ያደረገ ጦርነቶች እንደዚህ ቢኖሩ አሁን ግብር ከፋዩ ባለበት ኮንዲሽን የሚቀጥል ስላልሆነ የንግድ ግብይቱም እንደዛው ወይ የሚቆምበት ሁኔታ አለ ወይ ከፍ ዝቅ የሚልበት ሁኔታ ስላለ ያንን መሰረት አድርጎ የሚያቀርበው መረጃ መሰረት ቅሬታ ማቅረብ ይችላል ነው። በጣም ጥሩ። እሺ አንድ ግብር ከፋይ ቅሬታ ለማቅረብ ምን ማሟላት አለበት? በመጀመሪያ አንድ ግብር ከፋይ ቅሬታ ለማቅረብ ህጋዊ ግብር ከፋይ መሆን አለበት። ያንን ስልን ደግሞ በገቢ ተቋሙ መጥቶ ፋይል ሊኖረው ይገባል። ፋይል ሲኖረው የግብር ከፋይ መለያ ቁጥር እና ንግድ ፈቃድ ኖሮት ህጋዊ ተብሎ በተቋሙ ተመዝግቦ የተያዘ መሆን አለበት ማለት ነው። እሺ የቅሬታ ማቅረቢያ ጋር ተያይዞስ ጊዜ ገደብ ቀነ ገደብ አለው? ቅሬታ የሚቀርብበት እሱ ጋር ተያይዞ ያሉት የግብር ውሳኔ በደረሰበት በ21 ቀን ውስጥ ቅሬታ አቅራቢው ግብር ከፋይ ተቋሙ ላይ መጥቶ 21 ቀኑ ሳያልፍ ውሳኔ በደረሰ በ21 ቀን ውስጥ የቅሬታ ማቅረብ መብት አለው ማለት ነው። በ21 ቀን ውስጥ ኦኬ። የመጀመሪያ ዙር ቅሬታ ለማቅረብ ቢያንስ ውሳኔ ከደረሰው በ21 ቀን ውስጥ ቅሬታ ማቅረብ አለበት። ያው ተመልካቾቻችን ይሄን እንዲገነዘቡት። ነገር ግን በአንዳንድ ገፊ ምክንያቶች ቅድም የጠቀስኳቸው አደጋዎች ይኖራሉ። ግብር ከፋዩ በራሱ ሊያስቀራቸው የሚችሉ የማይችላቸው ገፊ ምክንያቶች እነዛን መሰረት አድርጎ ግን የተቋሙ ኃላፊ 10 ቀን ተጨማሪ ሊሰጠው ይችላል። መረጃዎችን መሰረት አድርጎ ካመነበት አሳማኝ ነው ብሎ ካመነበት የጽህፈት ቤት ኃላፊው 10 ቀን የመጨመር መብት አለው። እሱ ይፈቅዳል። ከዚህም ጋር ተያይዞ ደግሞ ሌላው ትንሽ ግልጸኝነት የምንፈጥርባቸው ጉዳዮች የታክስ ውሳኔ በደረሰው ጊዜ ጀምሮ የሚቆጠር 21 ቀናት ያልነው መነሻዎቹ ያው የአንድ ሰው ግብር ከፋይ በእጁ በደረሰው ጊዜ አንድ ተብሎ የሚቆጠር ይሆናል። ነገር ግን ግብር ከፋዩን በአካል ማናገኘው ከሆነ ድርጅቱ በር ላይ መለጠፍ እንዳለ የግብር ሕጉ ይገልጻል፣ የታክስ አስተዳደር አዋጁ። ከዚህም በተጨማሪ ድርጅቱም ላይ ባይለጠፍ ግብር ከፋዩን በአካል ባናገኘው፣ ነገር ግን ግብር ከፋዩ ሊሰማው ወይም ሊያየው ወይም ሌላው የህብረተሰብ ክፍል ሊመለከታቸው ይችላል ብለን በምናስባቸው የመገናኛ ብዙሃን መንገዶች መልእክቱ ከተላለፈ እንደደረሰው ይቆጠራል። እንዲሁም ድርጅቱ በኩል የሚሰራ ተወካይ ኃላፊ ካለው ባለሙያ ካለው ያን ከተቀበለም እንደደረሰው ስለሚቆጠር 21 ቀኗ ከዛ ቀን ትጀምራለች ማለት ነው። እዚህ ላይ ግን ተጨማሪ በ21 ቀን ውስጥ ያሉ ከስራ ቀናት ውጭ ሆኑ ቅዳሜና እሁዶች ካሉ እነሱ ይካካሱለታል ማለት ነው። ወደፊት ለምሳሌ እሁድ ላይ ሆኖ የሚያካትት ከሆነ ያንን አካክሰን ወደፊት እናደርግለት እንችላለን። ግብር ከፋዩ ቅር በተሰኘባቸው ጉዳዮች ላይ ቅሬታውን ለማቅረብ መሟላት ያለባቸው ቅድመ ሁኔታዎች ቅድም እንደተጠቀሰው የግብር ከፋዩ መለያ ቁጥር፣ የስራ አድራሻ፣ ቅር የተሰኘበት ጉዳይ ራሱ በዝርዝር እና በጥልቀት ሁሉም ጉዳይ ላይ ቅር ስለማይሰኝ እሱን ጠቅሶ ማቅረብ ይኖርበታል። ነገር ግን በቅሬታ ያረከስ ግብር ከፋይ ምን ማድረግ አለበት? እንዳልኩ የቅሬታ መልስ ሰጥተነው በእኛ የቅሬታ መልስ ያረካ ግብር ከፋይ የቅሬታ መልሱ በደረሰው በ10 ቀን ውስጥ ቅሬታ ማቅረብ ይችላል ይላል። ያም ተሰጥቶት ቅሬታውን ካልረካ ደግሞ ቅሬታ በደረሰው በ30 ቀን ውስጥ የይግባኝ ሰሚ ኮሚቴ የመሄድ መብት አለው። ወደዛ ለመሄድ ደግሞ ከተወሰነ ውሳኔ ላይ 50% በመክፈል ወደ ይግባኝ የሚሄድበት አግባብ አለ ማለት ነው። በጣም ጥሩ። የመጀመሪያው ደረጃ ቅሬታ ሰሚ ቡድን በተቋሙ ደረጃ ውስጥ የሚቋቋም አለ፣ ወይም ደግሞ ይሄን ራሱን ችሎ የሚፈታ ደንበኞች አገልግሎት የሚባል የስራ ሂደት አለ እንደ ተቋም። ከዛ አለፍ ሲል እና በቅሬታ ኮሚቴው ያልተመለሰ ውሳኔ ከሆነ ቅሬታው መልስ ካላገኘ በይግባኝ ሰሚ ኮሚቴ ይታያል ማለት ነው። ይግባኝ ሰሚ ኮሚቴ ላይ ደግሞ ቅሬታውን ይታይለት ቀድሞ የተወሰነውን 50% መክፈል አለበት ነው ግዴታ። በይግባኝ ሰሚ ኮሚቴ ያረካ ግብር ከፋይ ከፍ ብሎ የሚሄድበት አካሄድ አለ ወይም ደረጃ አለ? ያም 75%ን ኦር 5%ን ይክፈል ይላል። ወደ ከፍተኛ ፍርድ ቤት እስከመሄድ የሚችልበት አጋጣሚ አለ። በዛ መሰረት መብቱን ማስከበር ይችላል ማለት ነው። በጣም ጥሩ። እንግዲህ ግብራትና ክቡራን የፕሮግራማችን ተከታታዮች እንደሰማችሁት እንደተከታተላችሁት የግብር ውሳኔ ደርሶ ማንኛውም ግብር ከፋይ ስርዓት ባለውና ግልጽ በሆነ አካሄድ ተመስርቶ ቅሬታ የሚያቀርብባቸው አሰራሮች እንዳሉ ከተቋም ጀምሮ እስከ ከፍተኛው ፍርድ ቤት እስከ ሰበር ሰሚ ችሎት ድረስ ሄዶ ያው መብቱን የሚያስከብርባቸው ሁኔታዎች አሉ። ነገር ግን ግብር ከፋዩ እዚህ ጋር እንድትገነዘብ የምንፈልገው ሁሉም አይነት ችግሮች መልስ ያገኛሉ ማለት አይደለም።
ከግብር በዛብኝ ቅሬታ ጋር ተያይዞ በሚያነሳቸው ቅሬታዎች ተቀባይነት የማያገኙ ጥያቄዎች ይኖራሉ። ያን ደግሞ ግብር ከፋዩ ግንዛቤውን እንዲወስድ የተለያዩ የግብር ህጎች፣ መመሪያዎች፣ አዋጆች፣ ደንቦች ዙሪያ ላይ ተቀራርቦ መስራትና እነዛ መመሪያዎች ማግኘት ይኖርበታል። ነገር ግን እዚህ ጋር ማንሳት የምንፈልገው በስተመጨረሻ አንድ ግብር ከፋይ ቅሬታ ሲያቀርብ ምን አይነት ውጤት ሊያገኝ ይችላል? አብዛኛውን ጊዜ ግብር ከፋዩ ይቀነስልኛል የሚለውን እሳቤ ይዞ ነው የሚመጣው። ግን ቅሬታ ሊያቀርብ ሲመጣ እንደኛ እንደ ሂደት ማስረዳት ያለብንን ነገር አስረድተን ቅሬታ ያቀረበ ሁሉ እንደማይቀነስለትና በማጽናት በመጨመርና ባለበት በመቀነስ በሚለው በሶስቱ መንገድ ከሶስቱ በአንዱ መልስ እንደሚሰጠው አስረድተን ነው የምንልከው። መልሱም በዛ አግባብ ይሰጠዋል ማለት ነው። በጣም ጥሩ። አንድ ቅር የተሰኘ ግብር ከፋይ የታክስ ቅሬታውን ሲያቀርብ በጽሁፍ ማመልከቻ ማቅረብ ይኖርበታል። የቀረበው ውሳኔ ግን ተቀባይነት ያገኛል አያገኝ የሚለውን ከዙ ወደ ሌላው ወደ ይግባኝ ሰሚ ወይም ወደ ከፍተኛ ፍርድ ቤት ከመሄዱ በፊት እዙ ተቋሙ ላይ ባሉ ባለሙያዎች ያስኬዳል አያስኬድ የሚለው የግብር ህጉ ላይ ተመስርተው መረጃ ይሰጡታል። የሚያስኬደው ከሆነ ደግሞ ሶስት ነገሮችን መሰረት ማድረግ አለበት ማለት ነው፣ ግምት ውስጥ ይገባል። አንደኛ የአጥኒ ቡድኑ ጥናቱን በሚያጠና ሰዓት ላይ በማሳነስ አጥንቶት ከሆነና የአጥኒ ኮሚቴው ውሳኔ ትክክል አይደለም ብሎ ካሰበ የቅሬታ ሰሚ ቡድን እንደገና እንዲጠና ይደረግና ትክክለኛውን ቦታ እንዲያርፍ ይደረጋል ማለት ነው። ያ ማለት ሊጨምር ይችላል። ሁለተኛ የግብር ከፋዩ ቀድሞ የደረሰው ውሳኔ ትክክል ከሆነ ደግሞ በዛው ላይ በማጽናት የተወሰነለት ውሳኔ እንዲከፍል ውሳኔ ሊያርፍበት ይችላል። እንዲሁም የተደረገው ጥናት ደግሞ ፍትሃዊ ካልሆነና ግብር ከፋዩ ላይ እውነትም ጫና በዝቶበት ከሆነ እንዲቀንስ ድጋሚ ጥናት ተደርጎ የሚቀንስበት ሁኔታ ሊኖር ይችላል። ነገር ግን ቅድም እንደተባለው ሁሉም ቅሬታዎች መልስ ላይ ያገኙ ስለሚችሉ ማንኛውም ግብር ከፋይ ቅር በተሰኘበት ሰዓቱን ጠብቆ የተቀመጠው ገደብ ሳያልቅ በፊት ተቋሙ ጋር መጥቶ በአካልም በጽሁፍም ቅሬታውን አቅርቦ መልስ ማግኘት የሚችል መሆኑን እንገልጻለን። እንግዲህ ለዛሬ የመረጥንላችሁ የታክስ ቅሬታ አቀራረብ ሂደትን ይህን ይመስላል። በሌላ ጊዜ ከሌሎች እንግዶች ጋር በተለያዩ ጉዳዮች ላይ ቀርበን እንዲህ ግንዛቤ እንፈጥርላችሁ ይሆናል። ለዛሬ ግን እናመሰግናለን። አመሰግናለሁ።